እውቀት ጨምረው እምነት ከሚያስጥሏችሁ ሰዎች ተጠንቀቁ። መረዳት ጨምረው የሚረዳችሁን ከሚያስጥላችሁ ተጠንቀቁ። እረሳለሁ ሁሉን አንተ ጋር ስመጣ ሰላም የሚሰማኝ ከእግር ስጠጋጋ መድኃኒቴ አሜሪካንን በሉት አውሮፓን በመረዳት ባለጠግነት በጣም ልቀን ሄደናል ያሉት እነዛ ናቸው። ቤተክርስቲያንን ፍሪዝ እንድታረግ ሽባ እንድትሆን ያረጓት። መንፈስ ቅዱስን አባረሩት ከቤተክርስቲያን። መጽሐፍ ቅዱስ ደግሞ ያለ መንፈስ ቅዱስ ፊክሽን ነው፣ የህይወት መጽሐፍ አይደለም። ስለዚህ በቃ መጨረሻ ላይ እንደዛ ሆነ። መነካታችሁን ከሚያጣጥሉባችሁ ሰዎች ተጠበቁ። መነካታችሁን ፕሬዘንሱ እንዳይሰማችሁ፣ ህልውናው እንዳይሰማችሁ፣ መገኘቱ እንዳይሰማችሁ ኖርማላይዝ ከሚያደርጉባችሁ የቸርችን አትሞስፌር ኖርማል ከሚያደርግባችሁ ተጠበቁ። ምን አለ መንፈስ ከሌለ መኖር። ፕሮቶኮላችሁን እንድትጠብቁ ከሚነግሯችሁ ሰዎች እነግራችኋለሁ። ፕሮቶኮላችሁን እንዳትጠብቁ። ማንም በእግዚአብሔር ፊት ፕሮቶኮል የለውም። ልውደድ አብዝቼ ሁሉን ነገር ትቼ አግኝተ ነክተኛል ካንተ ውጭ ምን ያምረኛል? መንፈስ ቅዱስ ደግመህ ንካኝ ይሄ ዓለም እንዲያስጠላኝ ኢየሱሴ ደግመህ ንካኝ። ስሙኝ፣ አንዷ ቤተ ክርስቲያን ከጣዖትና ከስተት ትምህርት ጋር ስትጋባ፣ እቺ ቤተ ክርስቲያን ደግሞ መንፈስ ቅዱስን ጥላት ተኝታለች። በተናገኝ ምስኪኑም ተጽናና፣ ደሃው ተጎበኝ። በመንፈስ ኢየሱስ የሞተው ተነሳ፣ በአንተ ከፍ አለ በሰው የተረሳ። ንካኝ ደግመህ ንካኝ ዛሬም እንደገና። ጥሩ ነው፣ ተከታታይ ትምህርት ጥሩ ነው። እኔ ማስተምራቸዋለሁ። ከትምህርት ወደ ትምህርት ያለ መንፈስ ቅዱስ ግን ዝም ብሎ ድካም ነው። ኢቭን ክርስትናን መኖር የምንችልበትን አቅም ራሱ ኢነርጂ የምናገኘው ከመንፈስ ቅዱስ ነው። ደግመህ ንካኝ ባላ እንደምትናፍቅ የጥም እርካታዋን ለማግኘት ስትፈጥን የነፍስ መኖሪያዋን አንተም እኮ ለኔ የነፍሴ ጉዳይ ነህ። ካንተ ውጪ ማልኖር ህልውናዬ ነህ።